አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ መጽሐፍ ማንበብ ፈለኩኝና ላጋራችሁ አልኩኝ ማለት ነው። ታጋሾች አበሰራቸው። መግቢያ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ምስጋና ለዓለማቱ ጌታ የተገባ ነው። ሁሉም በላይ ታላቅ፣ ሁሉም አዋቂ፣ ሁሉንም ሰሚና ዘላለማዊ አምላክ ነው። የፈለገውን ሰሪ ኃይልና ሁሉንም ቻይ ነው። በልብ ያለውን ሁሉ አዋቂ የሚያውቅ የሁላችንም መመለሻም ወደሱ ነው። ከአላህ ውጪ በሐቅ የሚገዙት አምላክ የለም ብዬ እመሰክራለሁ። ሙሐመድ መልእክተኛው አገልጋዮቹ መሃል ምርጡ መሆኑን እመሰክራለሁ። የአላህ ሰላምና እዝነት በእርሳቸው ላይ ይሁን። ከታጋሾቹም ሆነ ከአመስጋኞቹ የእርሱን ያህል ትዕግስተኛ ወይም ጌታውን አመስጋኝ የለም። አላህ ተከታዮቹንም አመስጋኝ ህዝቦች ብሎ አሞካሽቶታል። ፍርዱንም ከሞት በኋላ እንዲያገኙ በማድረግ የመጀመሪያው ናቸው። ከሙስሊም መሃል የታገሰና ጌታውን ያመሰገነ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይቀርባል። አላህ ልዕልና የተገባው ጌታ ትዕግስት እንደ ፈረስ ጠንካራና እንደ ሰላ ሰፋ ወሳኝ አድርጎታል። የድል አድራጊት ቁልፍ አድርጎታል። ያለ ትዕግስት የሚገኝ ስኬት የለም። ከጠንካራ መሳሪያ በላይ ትዕግስት የድል መሳሪያ ነው። አላህ በቅርቢቱም ዓለም በቀጣዩም ዓለም የድል ቁልፍ አድርጎታል። ለመሪነትም ወሳኝ መለኪያ ነው። ትዕግስት እስከተላበሱ ድረስ ሙስሊም ድል ይጎናጸፋል። አላህ በቁርአኑ የታጋሾች ብስራትና ሽልማት እንደገለጸው ሙስሊሞች ድል ይሸለማሉ። ከፍርሃት፣ ከረሃብ፣ በጥቂት ነገር፣ ከገንዘቦችና ከነፍሳቸው፣ ከፍራፍሬዎችም በመቀነስ በእርግጥ እንሞክራቸዋለን። ታጋሾችንም በገነት አበስር። እነዚያን መከራ በነካቸው ጊዜ እኛ ለአላህ ነን፣ እኛ ወደ እርሱም ተመላሾች ነን የሚሉትንም አበስር። እነዚያ በነስሩ ላይ ከጌታቸው የሆኑ ምህረቶች፣ ችሮታዎች ይላሉ። እነርሱም ወደ እውነት ተመሪዎች እነርሱ ናቸው። አልበቀራ 557 ትዕግስት የዘላለማዊ ድል ጎዳና በመሆኑ ሁሉም ሙስሊም ሊኖረው ይጠበቃል ይላል። ጀዛኩም አላህ ኸይር።